ክብራን ተመልካቾች እንደምን ቆያችሁ? ሳምንቱ እንዴት ነበር? ያለፈው ሳምንት እንግዲህ በተለያየ ስራ ሁኔታ ተወጥራችሁ ዛሬ ደግሞ በቅዳሜ በረፍት ቀናችሁ ተገናኝተናል። ቅዳሜንም በተለያየ ስራ ሁኔታ ላይ ሆናችሁ የምትከታተሉን ትኖራላችሁና በያላችሁበት መልካሙን ተመኘን። እንግዲህ ዛሬ ቅዳሜ እንግዳ ሰዓታችን በተለመደው ሰዓት ተገናኝተናል። ፍጹም ተሾመ እያዘጋጀው ነው። ፍሬው ማሞና ሰላምነ ባህሪ በካሜራ በኩል ከኛ ጋር በጣም ጥሩ ቆይታ እያደረጉ ይገኛሉ። ስቱዲዮ የሚገኙ የፕሮዳክሽን ባለሙያዎችን ሳንዘነጋ እንዲሁም ማርሽ ሴፉ ይህን ፕሮግራም ከኔ ጋር እያስተባበረ ቆይታ ያደርጋል። ዛሬ እንግዲህ ከጥበብ ዓለም ሰዎች አሁንም አልወጣንም። አንድ የጥበብ ሰው ይዤላችሁ ቀርቤያለሁ። የጥበብ ሰው ማን ነው? ራሱን እያስተዋወቀን ከኛ ጋር ቆይታ ያደርጋል። ጨዋታዎች ይኖሩናል። በየመሃሉ ዜማዎች እንገባበዛለን። ስለዚህ እሱ የጥበብ ሰው ለእናንተ ይዤላችሁ ቀርቤያለሁ። ቆይታችን ያማረ እንዲሆን በጣም ያማረ እንደሚሆን ሙሉ እምነት አለኝ። ሁላችሁም በያላችሁበት ሪሞታችሁን ከከፋ ቴሌቪዥን እንዳታነሱ። በድጋሚ መልካም ቆይታ። ፍቅር ከሀገር ልጅ ሰምራል ይህን ወቂ፣ ሩቅ እያለምሽ በከንቱ አትጨነቂ፣ በምታውቂበት በሚያምረው በሀገርሽ ዜማ ነይ ተጫወቺ ከኔ ጋር ድምፅሽ ይሰማ። ሆ ሃይ ሃማማ ሃማ ሃማማ ሃማማ። በጣም ያምራል። እንግዲህ ቀደም ሲል ክብራን ተመልካቾች እንደተመለከታችሁት እንደሰማችሁትም ዛሬ እንዲህ ካለ ድምፀ መረዋ ወንድማችን ጋር ነው ቆይታ የምናደርገው። እነዚህ ብቻ አይደሉም፣ በርካታ የሥራ ውጤቶቹን ይዞልን መጥቷል። እኔ ከምነግር እስኪ ራሱን ያስተዋውቅልና ወደ ፕሮግራማችን እንግባ። እስኪ ራስን ለዚህ ለከፋ ቴሌቪዥን ተመልካቾች አስተዋውቅልን። አመሰግናለሁ። በቅድሚያ እዚያ ክብረ ስለጠራኸኝ እጅግ በጣም አመሰግናለሁ። ራሴን ለማስተዋወቅ ያክል ስሜ ወንድማገኝ ጫኔ ይባላል። ተወልጄ ያደግኩት ቴፒ ከተማ ነው። የሙዚቃ ባለሙያ ነኝ፣ ድምፃዊ ነኝ፣ ሙዚቃ ቅንብር ሰራለሁ። እንዲሁም ደግሞ የመድረክ ላይ የኪቦርዲስት ነኝ፣ ላይቭ ኪቦርድ እጫወታለሁ። ሌሎችም በርካታ ደግሞ ወደ በኋላ ስናወራ። ስለዚህ የብዙ ሙያዎች ባለቤት ነህ ወንድዬ። በዚህ አጋጣሚ ቀደም ሲል እየገባ ያዜምክልን ዜማ ብዙ ሰው አንተን የሚያውቀው በዛች ዜማ ነው። እንደ ትንሽ እሷን በደንብ አንጎራጉርልና ከሷ በኋላ ደግሞ ስለ እሷ ስራም ስለ ሌሎችም እያነሳን እንጨዋወት። እስኪ ሃይ ሃማማ በነገራችን ላይ ብዙ ብሔሮችንም የነካች ዘፈን ናትና እስኪ እሷን አንጎራጉርልን። እሺ ከመጀመሪያው ልጀምረው። በሀገር በወንዝሽ ባደግሽበት ውብ ባህሎ እስኪ ተጫወች በቱባ ወግ በተቀሎ በማይሰለቸው ህብረ ዜማሽ ጥዑም ለዛ ነይ እንደሰት ጊዜው ሳያልፍ እንደዋዛ ፍቅር ከሀገር ልጅ ሰምራል ይህን ወቂ፣ ሩቅ እያለምሽ በከንቱ አትጨነቂ፣ በምታውቂበት በሚያምረው በሀገርሽ ዜማ ነይ ተጫወቺ ከኔ ጋር ድምፅሽ ይሰማ። ሆ ሃይ ሃማማ ሃማ ሃማማ ሃማማ ሃይ ሃማማ ሃማ ሃማማ ሃማማ ማማ ሃማ እንደ ሀገርሽ ባህል ማማ ሃማ በሀገርሽ ጭፈራ ማማ ሃማ ተጫወቺ ዛሬ ማማ ሃማ ሁኚ ከኔ ጋር ሃይ ሃማማ ሃማ ሀሳብ ጭንቀቱ ይቅር ማማ ሃማ በፍቅር ተዝናኝ አይ ሃማማ ሃማ ይሉኝታን አውልቀሽ ማማ ሃማ በደስታ ይቋኝ አይ ሃማማ ሃማ ሃማማ 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 ሃማ እያለ ነው የቀጥለው። እንግዲህ እኔም ጥሩ ተቀባይ ይወጣኛል አይደል? ኮረስ ላይ ክብራን ተመልካቾች እንግዲህ እንደዚህ እንዲያያል ወንዴ ጫኔ በጣም የምናውቀው ወንዴ ጫኔ በሚል ልዩ መጠሪያው ነው። ወንዴ ያብቻ አይደለም እንደው በጣም ስላንተ ለመስራት ዝግጅት ሳደርግ ብዙ ሰዎች ወንዴ የብዙ ሙያ ባለቤት ነው። አንተም ቀደም ሲል እንዳልከኝ ሙዚቃ ያቀናብራል፣ ኪቦርድ ይጫወታል፣ ውዝዋዜውም ላይ ጎበዝ ነው። ግጥም ዜማ ይሰራል። የኮምፒውተር ባለሙያ ነው። በጣም የኮምፒውተር ባለሙያን አሬንጅመንት ይሰራል። ይሄ ሁሉ ነገር ነው። እንደው እንዴት ወደ መጀመሪያ ወደ ድምጹ እንዴት ገባ ከሚለው ድምጻዊ ወደ መሆኑ እንዴት ገባ ከሚለው እንጀምር። መነሻ ምንድነው?
ኮመንሊ ብዙ ጊዜ የኢትዮጵያውያን ልጆች ልጅነታችንን ስፔሻሊ እኔ ባደኩበት ዘመን በልጅነታችን ቄስ ትምህርት ቤት አለ። ኮመን ነው ብዙ ቦታ። አይ ቲንክ እኔ የ6 ዓመት ልጅ ሆኜ ሰንበት ቀን ቤተክርስቲያን ምግብ ከቅዳሴ በኋላ ሰንበቴ ቤት ምግብ ይበላል። ምግብ ተበልቶ በ6 ዓመቴ ስብሐት ላብል ነበረ። ብዙ ምስጋና ማለት ነው። ምግብ ስለተሰጠን ስለጠጣ እግዚአብሔር የምታመሰግነው ምስጋና አለ። ያንን በግዕዝ እንግዲህ ያንን ለማለት የዘወትር ጸሎትን በቃል ከሸመደድክ በኋላ ነው ያንን የምትለው። ከዛ ውዳሴ ማርያም ከዛ በኋላ ትምህርት መጣ። ውዳሴ ማርያም ተማርኩኝ። አንቀጸ ብርሃን፣ የወዲስዋ መላእክት፣ መዝሙረ ዳዊት አለ። በ13 ዓመቴ ድቁና ተቀበልኩ። ስለዚህ ዲያቆን ጋርም ነው ቆይታ ያደረግን ያለ። በቃ ያ ነው እንግዲህ መነሻዬ ልልህ ብዬ ነው። መነሻዬ ሙዚቃ መነሻዬ ያ ነው። እዘምር ነበረ፣ ቀድስ ነበረ። እናቴ ያለችበት አካባቢ አለ አሁን ጀንበሬ ሰፈር የሚባል እዛ አካባቢ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለ። እዛ አገለግል ነበር ረጅም ጊዜ ተማሪ ሆኜ ማለት ነው። ከዛ በኋላ ነው ቀስ እያልኩ ደግሞ ወደ ዓለማዊ ነገር እየተሳብኩ ወደ ሙዚቃ የገባሁት ማለት ነው። ስለዚህ ድምፅን የገራኸው ደጀ ሰላም ውስጥ ነው። ደጀ ሰላም ውስጥ ነው ቤተክርስቲያን እየዘመርክ አድርገህ ነው ወደዚህ ዓለም የገባኸውና ወደዚህ ከገባህ በኋላ የሙዚቃውን ዓለም እንዴት ሳገኘው? ማለቴ ብዙ ውጣ ውረዶች አሉ። ብዙ ስራዎችን መስራት ይጠበቅባል። ወደ ኦዲየንስ መቅረብ ይጠበቃልና ወደ ኦዲየንስ መጀመሪያ ሲይዘህ የቀረብከው ዜማና ኦዲየንሱ የሰጠህ ምላሽ ምንድን ነው? እንግዲህ እንዳልከው ተማሪ ሆኜ ገና 11ኛ ክፍል ወራ 11 12ን ስማር እንትን ጸጉር ቤት ሰራ ነበር። ግማሽ ቀን ጸጉር ቤት እየሰራው ነው ትምህርቴን የምማረው እና ያኔ ክራር አንድ ልጅ ቃኝቶ አጋጣሚ ሰጠኝና ክራር መምታት ጀመርኩ። ሜሎዲዎችን እየፈለኩ ነው እንትን ምለው። ከዛ ሙዚቃ የመማር 12 ከጨረስኩ በኋላ ካምፓስ ከመግባት ይልቅ ሙዚቃ ትምህርት ቤት መግባት አዘነበለብኝና 12ኛ ክፍል ከጨረስኩ በኋላ ቀጥታ ወደ አዲስ አበባ ሄጄ የግል የሙዚቃ ትምህርት ቤት ውስጥ የሙዚቃ ትምህርት ተማርኩኝ ማለት ነው። ከዛ በኋላ ሙዚቃ ትምህርቴን ከጨረስኩ በኋላ ተመልሼ ወደ ቴፒ በመምጣት ቴፒ ቡና ልማት ድርጅት ውስጥ በሙዚቀኛነት ተቀጥሬ እዛ እየሰራ የኪነት ቡድን ነበረው የዛኔ በጸረ ኤድስ ክበብ ውስጥ ማለት ነው። እዛ በሙዚቃ ክፍል ውስጥ ሙዚቃ መስራት ጀመርኩ ማለት ነው። ከዛ ሙዚቃ እዛ ስሰራ ሙዚቃን እየተረዳው አንደርስታንድ እያደረኩ ስመጣ የመጀመሪያ ስራዬ ማንም ሰው የሆነ ነገር ከቤቱ አይደል የሚጀምረው። ቅድም ያንጎራጎርኩልህ አምቦን ይሸካ የሚለው ቴፒ ላይ መገኘት ለኔ ደስታ ነው ብዬ ዘፈንኩበት የመጀመሪያ ስራዬ እሱ ነው። ህዝቡ በደንብ ነው የወደደልኝ። እውነት ለመናገር በደንብ ወዶልኛል። በመጀመሪያ ስራ ህዝብ ውስጥ መግባት በራሱ በነገራችን ላይ እዛ አዲስ አበባ ሙዚቃ ትምህርት ቤት እንደጨረስኩኝ እንደ ሪሰርች እንደ መመረቂያ አይነት አንድ ሲንግል ነበረችኝ አማርኛ። ሰው ብዙ አያውቃትም። እዛው አዲስ አበባ አካባቢ ኤፍኤም ላይ ይከፈት ነበረ። እሷን እዛ ያለው ሰርቻለሁ። ግን እንደ ስራ ሞር በደንብ ስገባበት የጀመርኩኝ እቺ አምቦን ይሸካል ነው ብዬ የሰራኋት ስራ ነች። ቴፒ አካባቢ፣ ሚዛን፣ እዚህም ቦንጋ አካባቢ በቃ አጠቃላይ በደቡብ ምዕራብ ደቡብ ቲቪ ላይ ሚዛኔ ሬዲዮም ላይ በደንብ ተወዳጅ ሆነ። በሷ ነው ወደ ህዝብ የመጣው። እኔም አስታውሳለሁ ሬዲዮ ላይ በነበርኩ ሰዓት በቃ ስለ ብሔሮች ስናወራ የመጀመሪያ ግብዣችን የመጀመሪያ ምርጫችንም የነበረው ወንዴ ጫኔ ነው። ያኔ በአካልም አላውቅም። በእርግጥ ቅርብ ጊዜ ነው ማለት የተወሰኑ ዓመታት ናቸው የተግባባ ነው የተዋወቅ ነው። ያኔም በጣም እኛ ጋም የዘፈን ምርጫዎች በሚኖሩ ሰዓት የመጀመሪያ ምርጫ ነው ይህ ዘፈን አስታውሳለሁ። እና ያ ብቻ ሳይሆን ሮምኛም ትዘፍናለህ? አዎ ሮምኛ እንግዲህ ያው ቴፒ አካባቢ ስታድግ በነገራችን ላይ ብዙ ቋንቋ ቢያንስ ባትናገር እንኳን የመስማትና አንደርስታንድ የማድረግ አክሰንት የማወቅ እድሎች ይኖርሃል። ለምሳሌ መጀንግርኛ፣ ሸኮ፣ ሸኪኛን ጨምሮ በጣም በርካታ እነዚህ በዋናነት ያሉ ብሔረሰቦች ነው የጠቀስኩልህ። በጣም በርካታ ኢትዮጵያ ውስጥ አሉ የሚባሉ ብሔረሰቦች ቴፒ አካባቢ አሉ። ሶ በጉርብትናም ይሁን በተለያየ አጋጣሚ ያንን ቋንቋ የመልመድ እድል ይኖርሃል ማለት ነው። እና ኦሮምኛ እኔ ብዙ ተናጋሪ አይደለሁም፣ ነገር ግን እሰማለሁ። ከሰላምታ ደግሞ ያለፈ ትንሽ ነገር አወራለሁ፣ ሞክራለሁ። ይሄ አሁን ያነሳው የኦሮምኛ ዘፈን ደግሞ በልጅነት ጀምሮ ውስጤ የነበረ ዘፈን ነው። አዎ አላጠናሁትም። ዝም ብዬ ኮምፕሊትሊ አእምሮዬ ውስጥ ኢሜጅ ካፕቸር ያደረኩትን ነገር ነው ገብቼ የዘፈንኩት። ጽፌ አጥንቼው ምናምን አይደለም። በቃ ከዛ እሱ ከወጣ ደግሞ በኋላ በደንብ ተቀባይነት አገኘ። ደስ ብሎኛል በዛ። አዎ እንግዲህ የዛ ክሊፕ መጠሪያው ኮምኩሜ ነው። እንደው ትንሽ እስኪ አንጎራጉርና ደግሞ ሌሎች ሀሳቦች እንሂድ። ምናልባት ትርጉሙን አንተ ብዙም ያው የቋንቋ ባለቤት ስላይደለ ጠይቄያለሁ። በእርግጥ ጠይቄያለሁ። የፍቅር ዘፈን ነው። ወደ ኢቭን ከድምፁ ዜማው ራሱ ሰውን ወደ ፍቅር የሚስብ ነው። የፍቅር ዘፈን ነው። የፍቅር ዘፈን ነው። ጊምቢ አካባቢ ወደ ወለጋ ውስጥ የሚዘፈን
ሰውየውም የዛ አካባቢ የሙዚቃ ዋናው ባለቤቱ አበባ ብሹ ይባላል። አሁን ፕሮቴስታንት ነው፣ ውጭ ሀገር ነው የሚኖረው እና ብዙ ነገሮችን ወደ ኋላ ለማምጣት ሞክረናል። በቪዲዮ ክሊፑ ላይ ብዙ ነገሮችን ወደ ኋላ ለመውሰድ ሞክረናል። አንድ መዝናኛ ሸገር መናፈሻ የሚባል አዲሱ ገበያ ካወቀው እዛ አካባቢ ነው የሰራ ነው። ወዶታል ሰው ብቻ በጣም ብዙ ሰው አይ ዩቲዩብም ላይ እናያለን። በጣም የተወደደ ዜማ ነው። እንደው ለተመልካቾች እናድርስ። እሺ እኔ ወደ ጥያቄ ልምጣና ትንሽ ላንጎራጉርልህ። እሺ ከመሀል ጀምረው ይሄንን ደግሞ ከመጀመሪያ ዳብች መዝናኛ ማለት ሰው እንዲዝናናበት ነው። ደሜ ኮዳ ቤቶ ሆራ ደሜ ኮዳ ቤቶ ኩምኩም ይዮነ ይዮና ኩምኩም ይዮነ ይዮና ደሜ ኮዳ ቤቶ ሆራ ደሜ ኮዳ ቤቶ ኩምኩም ይዮነ ይዮና ኩምኩም ይዮነ ይዮና በጣም ደስ ይላል። ክቡራን ተመልካቾች ዘና እያላችሁበት እንደሆነ በፕሮግራማችን ተስፋ አደርጋለሁ። የቅዳሜ እንግዳ ፕሮግራማችን እንግዲህ ከወንዴ ጫኔ ጋር ቆይታ እያደረግን ነው። በዚህ አጋጣሚ በቅርቡ እየተወደደ የመጣው ፕሮግራማችን ተመልክታችሁ ድርጅታችሁና ምርታችሁን ማስተዋወቅ ለምትፈልጉ የከፋ ቴሌቪዥን መስኮቱ ሁሌም ክፍት ነው። በዚህ አጋጣሚ ፕሮግራሙን ስፖንሰር ለማድረግ ለምትፈልጉ በድጋሚ በከፋ ቴሌቪዥን የአድራሻ ማግኘት ትችላላችሁ። ስፖንሰር እንዲሁም ደግሞ ማስታወቂያዎችን ማሰራት የምትፈልጉ ተቋማትና ድርጅቶች በሩ አሁንም ለእናንተ ክፍት ነው። ወንድዬ ሌላው እንግዲህ ያቀናበርካቸው ሙዚቃዎች እንዳሉ አውቃለሁና እንደው እነዛ ነገሮች በተለይ ከፍኛ ላይም ያቀናበርኳለ፣ ሸካ ላይም ያቀናበርኳለ፣ እንዴት ወደ ቅንብር ውስጥ ተገባ? ምን አይነት ነበረ የቅንብር ስራው? እንግዲህ ቅንብር እንዳልኩ ሙዚቃ ስማር ጎን ለጎን የኮምፒውተር ትምህርት ተምሬያለሁኝ። አይቲ ኮምፒውተር ስትማር ኮምፒውተር ሳይንስ፣ ኮምፒውተር ሜንቴናንስ፣ ትራብል ሹቲንግ ትማራለህ፣ ኮዲንግ ትማራለህ። ብዙ ሰፊ ነው። የሙዚቃን አብሬ ግዴታ የኮምፒውተር እውቀት እንዲኖረኝ ስለሚያስፈልገኝ ነው የዛኔ የተማርኩ። የማቀናበር ፍላጎት ውስጥ ስለነበረ በርካታ እንግዲህ አልበም አቀናበር ያለው ቴፒ በነበርኩበት ሰዓት ላይ በርካታ ዘፈኖች ለምሳሌ ያክል በዜማ ላስታውስ። ቴፒ ሸክኛ ዮሐንስ ለገሰ ይባላል። አብሮኝ ክበብ ይሰራ የነበረ ልጅ ነው። ኖሊ ሸካቾ ኖሊ ሸካቾ ኖሊ ሸካቾ ኖሊ ሸካቾ። ይሄ ቅንብሩ ብቻ ሳይሆን ዜማውንም እኔ ነኝ የሰራሁት። ግጥሙን ስለሺ ጫሊቶ ይባላል የሰራው፣ ዜማውን እኔ ነኝ የሰራሁት፣ ሙዚቃ ቅንብሩን እኔ ነኝ የሰራሁት ማለት ነው። እንዲሁም ደግሞ እዛው አካባቢ አሁንም የአይኔ አበባ አበበ ትባላለች። እንደውም ድሮ የሥራ ባልደረባችሁ ሆና አገልግላለች ኤፍኤም ላይ። ለሷ እንዲሁም ሸክኛ የሰራሁላት አለ። ሻዌታ ሻዌ ሻዌታ ሻዌ ታኤታ ታኤ ወሆ ታሽጃ ታኤ የሚል ሸክኛ በጣም የሚያምር እስካሁንም ስመጣ አሁን ሰማዋለሁ። አሁንም ሬዲዮ ላይ በጣም እንደሚሄድ ሰማለሁ። ይሄንንም ዜማውን እንዲሁም ሙዚቃ ቅንብሩን የሰራውኝ እኔ ነኝ። ሌላም አንድ ከፍኛ ለሷ እንዲሁም ሰርቼላታለሁ። ጆኒ ያልኩህም ቅድም ሸክኛ ያስታወስኩልህ። ሌላ ደግሞ ከፍኛ ወንድሙ ነው ግጥምና ዜማውን የሰራለት፣ እኔ ደግሞ ሙዚቃ ቅንብሩን የሰራሁለት ከፍኛ ላስታውሰው። ኦ ሃዮ 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 አሊት የሪ ሹኖ በጃይ ራሱ ዮሐንስ ለገሰ ነው የሚዘፈነው። የአሸናፊ ገብረ ማርያም ደግሞ የሰራሁለት ሁለት ሙዚቃ ቅንብር ሰርቼለታለሁ፣ እዚሁ የከፍኛ ሙዚቃ ማለት ነው። ጎዮኔ ጎጀቾ ታጌቶና ኮይ የሚል ዘፈን ነው። በጣም ተወዳጅ ነው። ስፔሻሊ የገበሬዎች ትልልቅ ስብሰባ በሚኖር ሰዓት ስለ ግብርና ገበሬዎችን የሚያወድስ አይነት ሙዚቃ ነው። ያው እኛም ዲፔንድ የሆነው ግብርና ላይ እስከሆነ ድረስ ለነሱ የተሰራ ሙዚቃ ነው። ይሄንንም ቅንብር እኔ የሰራሁለት። ከፍኛም ሌላ ከፍኛ ኖሬው የሚል ሰርቼለታለሁ። ቤንችኛ ምን ያህል ደምላሽ ይባላል፣ ጎበዝ ድምፃዊ ነው። ሚዛን ነው አሁን የሚኖረው። ለሱም አንድ ቤንችኛ ሙዚቃ ቅንብር ሰርቻለሁ። አማርኛ ሰርቼለታለሁ። የኔን ጨምሮ ነው እንግዲህ የምነግርህ፣ የኔን አምቦኔ ሸካ የሚለውንና ሌላ ደግሞ ስለ ሰላም የሰራሁት አለ። ሰላም ይሁና ፍቅር ይስፈና ሀገር ሁሉ ሰላም ይሁን የሚል ዘፈን ማለት ነው። ይሄ ከፍኛን ሸክኛን ቀላቅየበት፣ መጀንግርኛውን ሸኮኛውን ቀላቅየበት የሰራሁት ነው። እነዚህን ያካተተ ሙሉ አልበም በሙዚቃ ቅንብር እንግዲህ እዚህ አካባቢ ያለሁኝ ያበረከትኩት ነው ለአድማጮች ማለት ነው። ብዙም በርካታውን ስራ የሰራሁት እኔ። ቅንብሩን እንግዲህ ሙሉ ቅንብር አሁን ያልኩልህን ዜማዎች
የሰራሁት እኔ ነኝ ማለት ነው። እንግዲህ ወንዴ በጣም አመሰግናለሁ። በዚህ አጋጣሚ የከፋ ቴሌቪዥን አንዱ ዓላማ እንደዚህ አይነት ስራ የሰሩትን ሰዎች ወደ ህዝብ ማድረስ ማመስገን ነው፣ እውቅና መስጠት ነው። በዚህ አጋጣሚ ትልቅ አስተዋጽኦ ነው በሙዚቃው ዓለም ላይ ያበረከትከው። እኔም በፕሮግራሙ አዘጋጅ ስም እጅግ አድርጌ አመሰግናለሁ። ትልቅ ነገር ነው። እኛ ማለት እንደዚህ የሚለፉ የሚሰሩትን ማበረታታት፣ ወደፊት ማምጣት የሚዲያችንም አንዱ ተልእኮ ነውና ይሄን ከሰራ ዘንዳ ለወደፊትስ ሙዚቃ በተለይ በሙዚቃ ቅንብሩ ዓለምን በሙዚቃ በማውጣቱም የወንዴ ጫኔ እቅድ ምንድን ነው? እንግዲህ እንደ እቅድ ብዙ ጊዜ እቅዶች ይነገራሉ። አንዳንዴ ደግሞ የተነገሩ እቅዶች ምናልባት ተግባር ላይ አይውሉም። ልታደርግ ያሰብከውን ነገር አንዳንዴ አትናገር የሚባል ነገር አለ። ግን እንደ ሚዲያ ያሰብኳቸው በርካታ ነገሮች አሉ። ስፔሻሊ በሙዚቃ ቅንብሩ ይሄን አካባቢ ሴንተር አድርጌ የሌላ አካባቢ አሁን ደቡብ ሙዚቃ ብትል የሌሎቹ ጉራጌኛ ሙዚቃ በደንብ ከፍ ብለው እኛ ሀገር ላይ በጣም ይሰማሉ። የኛ አካባቢ ሙዚቃዎች ግን ስትሰማ ወደ መሀል ሀገር ብዙ የመሰማት እንትን የላቸውም። ምክንያቱም የሚሰሩት ዲቴል ተኪዶ አይሰሩም። ብዙ ጊዜ ሲሰሩ ወይ የችኮላ ነው የሚሆነው። ከዚህ አካባቢ ሙዚቃ ሊሰራ አዲስ አበባ የሄደ አንድ ባለሙያ ወጪ ያለበት አልጋ፣ የምግብ፣ የቅንብር ብዙ ነው። አሁን ደግሞ ሞል በጣም ጨምሯል። እያንዳንዱ ነገር ኮስቲ ነው። ቶሎ በቃ አጣድፎ የሆነች ነገር ሰርቶ የመምጣት አይነት ነገሮች አሉ፣ የፕሮዳክሽን ሂደቱ ሳይጨርስ። ስለዚህ እዚህ አካባቢ ግን የሙዚቃ ስቱዲዮ ቢኖር የሙዚቃውን ኳሊቲ ከፍ ይላል የሚል አመለካከት አለኝ። እዚህ አካባቢ በጥቅሉ እዚህ አካባቢ የሙዚቃ ስቱዲዮ የመክፈት ሐሳብ አለኝ። እንደነገርኩ እኔ ጋር ሐሳብ ነው ያለው። ምናልባት ፋይናንሻሊ እኔ ሙዚቃ ሰራለሁ፣ የሆነ ነገር አገኛለሁ፣ ቤት ኪራይ አለ፣ ቤት አለ፣ ልጅ አለ፣ ብዙ ነገሮች ወጪ ይኖሩብሃል። ስለዚህ ያንን ነገር ፋይናንሻሊ አቅም ላይኖረኝ ይችላል። ግን እንደዚህ አይነት ደግሞ ሐሳብ ያላቸው ሰዎች ሊኖሩ ይችላሉ። እኔ ጋር እውቀቱ አለ፣ የሆኑ ሰዎች ጋር ገንዘብ ይኖራል። ኮላቦሬት ብናደርግ የተሻለ ነገር መስራት እንችላለን። ያ ብቻ አይደለም። ለምሳሌ በአካባቢያችን ቋንቋዎች የህፃናት መዝሙሮች ምን ያክል ተሰርተዋል። ትምህርት ቤት ላይ የህፃናት መዝሙሮች በትምህርት አሁን ለምሳሌ ትምህርት በቋንቋቸው ይማራሉ። ሌላ አካባቢ በመዝሙር በራሳቸው ቋንቋ መዝሙር ተሰርቶ ሊገባቸው በሚችል ወይ ይማራሉ። እዚህስ አካባቢ እነዛን የህፃናት መዝሙሮች ቋንቋውን እኔ ግጥም መጻፍ የዚህን ቋንቋ የዚህ አካባቢ ያሉትም ሁሉንም ግጥም የመጻፍ እውቀቱ ባይኖረኝ ግጥም የሚጽፉ ሰዎች ታመጣለ። ዜማ ኮመን ነው። ስለዚህ ዜማ እየሰራን ህፃናቶቹን ሰብስበን ትምህርታዊ የሆነ መዝሙሮች የመስራት በጤና ላይ ለምሳሌ አሁን የወባ ወረርሽኝ በጣም ያስቸግራል እዚህ አካባቢ። በጤና ላይ አካባቢው ማህበረሰብ ሊሰማው በሚችል ቋንቋ መዝሙሮች ሰርተን ወደ ማህበረሰቡ ብናስተምር፣ ስለ ሰላም ብናስተምር በርካታ ነገሮች መስራት እንችላለን። ለዚህ ነገር ደግሞ ዋናው ነገር እዚህ አካባቢ ላይ የሙዚቃ ስቱዲዮን መክፈት የመጀመሪያው ታርጌቴ ነው። አክሰሱ አለ፣ የማድረጉ አቅሙ እውቀቱ አለ። አሁን እንዳልኩ ሙዚቃ ብዙ አዲስ አበባ ከገባ በኋላ ብዙ ልምዶች ብዙ ፕሮፌሽናል መተላቸው አገር ውስጥ አሉ የሚባሉ ሙዚቃ ቀናባሪዎች ጋር ጊዜን አሳልፋለሁ። እውቀት ሸምቻለሁ፣ እሰራለሁ። ነገር ግን አምጥቼ አካባቢ ላይ አፕላይ አላረኩትም። ያ ደግሞ ኢኮኖሚ ጉዳይ ነው፣ የፋይናንስ ችግር በቃ በዋነኝነት የፋይናንስ ችግር ነው። ይሄን ሐሳብ ሊደግፉ የሚችሉ ሰዎች ካሉ እኔ እዚህ አካባቢ ላይ የመስራት መቼ የማቀውን ነገር እዚህ ጋር የመስራት እቅዱ አለኝ። ያ ማለት ብንተባበር ይሄን ነገር መክፈቱ የመጨረሻ ቀላል ነው። ምናልባት አሁን እንግዲህ ከመጣ አይቀር አንተ ጋር እንዳልከው እውቀቱ አለ፣ ሙያው አለ። የፋይናንሻል ችግሩን ደግሞ የሚቀርፍ አካል ቢኖር በቅርቡ ወደ ስራ ተገብቶ በአካባቢያችን በተለያየ አሁን በሁሉም በስድስቱም ዞን ለምሳሌ እንደ ክልል ብናይ ብዙ ወጣቶች አሉ፣ በጣም አቅም ያላቸው እያየንም ነው። በተለያዩ መድረኮች እንኳን ስንሄድ ምንም ድጋፍ ሳይሰጣቸው ይህን ስራ የሚሰሩ ልጆች አሉና የእነዚህ ደግሞ በተመጣጣኝ ዋጋ የሙዚቃ ፕሮዳክሽናቸውን የመስራት እንትኑ ቢቻል ብዙ ልጆችን ማውጣት ይቻላል። በርካታ ልጆች አሉ እዚህ አካባቢ። እኔም አሁን በስቴጅ ላይ ማገኛቸው ልጆች አሉ። በጣም ጎበዝ ድምፃውያንም እየወጡ ነው። ኢንስትሩመንትም ጥሩ እየለመዱ ያሉ ልጆች አሉ። መሳሪያ መጫወት ጊታር ብትል ቤዝ ጊታር፣ ሳክስፎን በሁሉም መሳሪያ አይነት ላይ እየተጫወቱ እየወጡ ያሉ ልጆች አሉ። እነዛን በቴክኖሎጂው ደግፈ አሁን ደግሞ አክሰስ አለ። ኦንላይን ላይ ብዙ ነገሮች መማር ይችላሉ። ያንንም አክሰስ ሰጣቸው። ከዛ ደግሞ ወደ ቅንብሩም የሚመጡበት ሌላም ተተኪም ማፍራቱ ላይ ምክንያቱም እድሜ ቆሞ አይደለም ያለው። እኔ ትልቅ ሰው ነኝ አሁን
ከልጅነት የጀምሮ ሙዚቃ ውስጥ ነው ያለሁት። ቢያንስ እኔ በመጣሁበት ወይ እንዳይለፉ አቋራጭ ሊሆንላቸው ይችላል። ገብተዋል። ያንን ነገር የማድረግ ሐሳቡ አለኝ እኔ እዚህ አካባቢ። እሺ ወንድዬ እንደው በደረቁም እንዳናረግ ትልቅ ሀሳብ ነው ያነሳው። ይህንን ፕሮግራም የሚመለከቱ በተለይም ደስ የሚለው በተለይ በወጣቱ ዘርፍ ላይ ብዙ አቅም ያላቸው ልጆች አሉ። አንዳንድ ቦታ ላይ ደግሞ ብዙ አቅም ኖሯቸው አንድ ሀሳብም ትንሽ የተቸገሩ ሰዎች ይኖራሉ። ይሄ ደግሞ ትልቅ የቢዝነስም ሀሳብ ነው ያቀረብከው። ምናልባት የሚፈልጉ ሰዎች ካሉ በእኛ በኩልም ሊያገኙ ይችላሉ። እንደው በደረቁ እንዳናረግ አንድ ዜማ ጣል ብታረግልን። እሺ ደስ ይለኛል። ከሰራኋቸው ከራሴ ስራዎች ልበልልህ። አንድ የሙሽራ ዘፈን አለኝ በጣም የምወደው፣ አንዳንድ ቴሌቪዥኖችም ላይ ሲሄዳ ያለው እሱ ልበልልህ። የሰርግም ስለሆነ ማለት ነው። አንቺ ሀገሬ ቆንጆ የልቤ ትርታ፣ አይንሽን እንዳየው ብቅ በይ ለአንድ አፍታ፣ አተኩሬ ሳይሽ ውበትሽ ሚያሳሳ፣ ፍቅርሽ እንኳን ህመም ሞትን የሚያስረሳ፣ ውዴ ሙሽራዬ ውዴ ሙሽራዬ ውዴ ሙሽራዬ እወድሻለሁ፣ ተከብቤ ባብሮ አደጎቼ ያሆ ያሉልኝ ጓደኞቼ፣ ካለሽበት እንዳማረብሽ ሙሽራዬ በይ ነይ ልውሰድሽ፣ ያሆ ነይ ልውሰድሽ፣ ያሆ በይ ልውሰድሽ፣ ያሆ ነይ ልውሰድሽ፣ ያሆ በይ ልውሰድሽ። እንደዚህ በዚህ አጋጣሚ እንግዲህ ከስቱዲዮም ሙዚቃውን መልቀቅ እንችላለን። ሰርግም ሰሞን ስለሆነ በዚህ አጋጣሚ ቅዳሜና እሁድ የጋብቻ ፕሮግራማችሁን ለምታካሂዱ እንኳን ለጋብቻ ዕለታችሁ አደረሳችሁ። ወንዴ ጫኔም እንግዲህ እንደዚህ አይነት ጥሩ ዜማ ለእናንተ አድርሷል። እሱን ደግሞ ከስቱዲዮ ጋብዘን ተመልሰን እንገናኛለን። ክቡራን ተመልካቾች እንግዲህ ቆይታችሁ ከከፋ ቴሌቪዥን ጋር ነው። በቅዳሜ እንግዳ ሰዓታችን እንገኛለን። ቅዳሜ ከሰዓት በኋላ ማለት ነው። ዛሬ እንግዲህ ከጥበብ ዓለም በተለይም በሙዚቃው ዓለም ትልቅ አበርክቶ ካለው እንግዳዬ ጋር ነው የምገኘው። ወንዴ ጫኔ ቀደም ሲል ምናልባት ዘግይታችሁ የተቀላቀላችሁ ካላችሁ ለማለት ያክል ነው። በተለያዩ የሙዚቃ ስራዎች፣ የቅንብር ስራዎች እንግዲህ ትልቅ አበርክቶ እያደረገ ነው የሚገኘው። አሁንም እየሰራ ነው። ምናልባት ለእናንተ መረጃም እንዲሆን ወንዴ ምናልባት እየሰራህ ያለው ሙዚቃ እዚህ አካባቢ ብቻ ነው? እንደው ሌላ ቦታም አለ ተቀባይነቱ እዛ አካባቢ ላይ ያለው? እንግዲህ ከቴፒ ለቄ አዲስ አበባ ለመኖር ወስኜ በገባው ሰዓት ላይ ከብዙ ሙዚቀኞች ጋር የመገናኘት እድል ነበረኝ እና ለሰዎችም እንዲሁ ግጥምና ዜማ አዘጋጅቶ መስጠት ስራዎች ሰርቻለሁ። ብዙ የሚታወቁም አሉ። ለምሳሌ ብነግርህ ዚጊዛጋ የሚባል ድምጻዊ ያለ በጣም ጓደኛዬም ወዳጄም ነው፣ የወንድም ያክል ነን። ለሱ አሁን ቢያንስ ከ4 ከ5 ዓመት በፊት ጅሎ የሚል ስራ ልቤ ፍቅር ፍቅር ብሎ በሀሳብ አንቺን ተከትሎ የሚል ዜማ ስራ አለው። ይሄንን ግጥሙን እኔ ነኝ የሰራሁት። ሚኪጃኖ ይባላል ሙዚቃ ቅንብር። ሰናይ ታደሰ ትባላለች፣ ጎበዝ ድምጻዊ ናት። አሁን እንደውም አልበሟን ጨርሳ እጇ ላይ ይዛን ያለች። ራንተዬ ሁሉን ተውኩት አንተን ብዬ የሚል ስራ አላት። ይሄንንም ሰርቻላታለሁ። ሌላ ደግሞ ወይንታና ጽጌ የምትባል እንደዚሁ ሰማ የሚል ስራ፣ አጼ ትንሱ፣ አንድ ልጅ ደግሞ አሁን ጋሞ ደሬ የሚል ዘፈን በደንብ ቲክታክ ላይ እንደውም ቫይራል ወጥቶ በደንብ አይቼዋለሁ። እሱን አማርኛውን ፓርት፣ ሌሎችም በርካታ ሙዚቃዎችን ለበርካታ ድምጻውያን ሰርቻለሁ። አሁንም በመስራት ላይ ነኝ። አሁን እንደውም የሚወጡ የዚጊዛጋ ያልኩህ አልበም ላይ ከ4 ከ5 ያላነሰ ስራ አለኝ። አሁን እየሰራ ነው አልበም ኦልሞስት ፋይናል እያደረግን ነው ያለ ነው። ያው የራሴንም ሳልበድል ጎን ለጎን እየሰራሁ ማለት ነው። አሉ ብዙ ስራዎች። ምናልባት እዛ ላይ አሁን የዲጂታል ዓለሙ ደግሞ የተስፋፋ መምጣት የሙዚቃው ዓለም ላይ እንግዲህ ከድሮ ካሴት ተሸጠህ ምናምን ነው ገቢ የምታገኘውና አሁን ደግሞ ከዛ ወጥቷል። በተለያዩ ፕላትፎርሞች ነው ገቢ ልታገኝ የምትችለው። ለምሳሌ ቲክታክ አለ፣ ዩቲዩብ አለ፣ ሌሎችም አሉና ወደዛ የመግባት ሁኔታዎች ሙዚቃዎች ወደዛ ገብተው የማግኘት የመጠቀም ሁኔታዎች ስለምን እየመሰሉ ነው? እኔ የራሴ የዩቲዩብ ቻናል አለኝ። በነገራችን ላይ ኦፊሻል አርቲስት ቻናል አለኝ። ዩቲዩብ ራሱ አይከኗን ሰጥቶኝ ማለት ነው። ዩቲዩብ አርቲስት ኦፊሻል አርቲስት መሆንን ቼክ አድርጎ ያሉን ኦንላይን ያሉን ትራኮች ብዛት ቼክ አድርጎ ያቺን በተን ይሰጣል ኦፊሻል አርቲስት ቻናል እና ሬጂስተር የተደረገ ኦፊሻል አርቲስት ቻናል አለኝ የዩቲዩብ። ወንድማገኝ ጫኔ ብለው ትንሽ ስሜ ሰርች ለማድረግ ከባድ ነው። ለዛ ነው ብዙ ጊዜ እንትን ማለት ወንድማገኝ ጫኔ ብለው
ሰርች ቢያደርጉ ይመጣላቸዋል። ከ5000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። በዚህ አጋጣሚ እንደውም ይህን ፕሮግራም እያዩ ያሉ ወንድማገኝ ጫኔ ብለው ሰርች አድርገው ሰብስክራይብ ቢያደርጉኝ ደስ ይለኛል። ሰብስክራይብ እንዲያደርጉኝም ጥሪ ያቀርባለሁ። እንዲሁም የቲክታክ ቻናል አለኝ። እሱ ላይ ደግሞ አትስን አስቀድመው ወንዴ ጫኔ ብለው ቢጽፉ ይመጣላቸዋል። ወንዴ ጫኔ ኦ አርገው WO ወንዴ ሲሉ ኦ አርገው ከጻፉ ይመጣላቸዋል። እና እንዳልከው አሁን ድሮ ካሴት ይሸጣል፣ ሲዲ ይሸጣል። ነገር ግን አሁን እንደዛ አይነት ነገር ውስጥ አለንም ያለው ዓለም ዲጂታል ሆናለች ኦሬዲ። ሶ በዲጂታል ዓለም ነው የምትገናኘው። እንደውም አሁን እየሰራኋቸው ያለውትን ከዩቲዩብ ሌላ በስፖቲፋይ፣ በሲዲ ቤቢ፣ በአፕል ሚውዚክ፣ አማዞን ሚውዚክ ላይ ሁሉ ነው ሙዚቃዎችን እየጫንኩ ያለሁት። እዛም ላይ ገብተው በተለይ ውጭ ሀገር ያሉት በደንብ አክሰስ አላቸው። እነሱ ከኢትዮጵያ ውጭ የሚኖሩ የሙዚቃ ወዳጆች እዛ ላይ ማግኘት ይችላሉ ማለት ነው። ስለዚህ ይህን ፕሮግራም የሚመለከቱ በተለይም ከባህር ማዶ ያሉ በተለያየ ፕላትፎርም ላይ ያሉትን የሙዚቃዎችን አውርዶ የማድመጥ እድሉ እንዲኖራቸው በዚህ አጋጣሚ መንገር መልካም ነው። ሌላው ወንዴ እንግዲህ በተለይ ሙዚቀኛ አካባቢውን ያስተዋውቃል፣ ባህሉን ያስተዋውቃል። በተለይ ደግሞ የተወለድክበት ያደግክበትን ሀገር ብዙ ቦታ ስትሄድ ሰው ቀድሞ ወደ አካባቢው ነው የሚዘፍነው። አንተም ቀደም ሲል ስለ ቴፒ ሰላም ዘፍነሃል፣ ቢጎቱ ነቤ፣ ስለ ሁሉም በክልላችን ስላለው ሰላም ነው ቀደም ሲል የዘፈንከው። ከዛም አልፎ እንግዲህ የቀደሙም ያቀናበርካቸው ለአካባቢው ቀላል አይደሉም እና እነዚህን ሙዚቃዎች በመስራት እንደው በአካባቢው የነበረ ተቀባይነት ምንድን ነው? ምንስ አግኝተሃል? ተቀባይነቱ እንዳልኩህ በህዝብ ዘንድ ጥሩ ፍቅር አለኝ። የትኛውም ሰው ፖዚቲቭ ነገር እንዳለው ይነግረኛል። ጥሩ ተቀባይነት አለው። ምን ጥቅም አግኝተሃል ለሚለው ነገር ግን እንደ ጥቅም ምን ያገኘሁት ነገር ምንም ነገር የለም። በቃ እኔ ታርጌት አድርጌም ስሰራ የነበረው ውስጤ ፍቅር ስለነበረ ነው። ያኔ እንግዲህ አስበው በሙዚቃ ራሴ አቀናብሬ አዲስ አበባ በራሴ ወጪ የሪካርዲንግ ስቱዲዮ የመጀመሪያውን ሪካርዲንግ ያደረገኝ ስቱዲዮ የኤክስፕረስ ባንድ ባለቤት ትልቅ ሙዚቀኛ ክብረት ዘኪዮስ ይባላል። ጊታሪስትም ነው፣ የኤክስፕረስ ባንድ ባለቤት ማለት ነው። እሱ ነው የመጀመሪያ ስራዬን ድሮ ሪካርድ ያደረገኝ እና እዛ ድረስ ያንን ራሴ ያቺን የሆነች ነገር ከመድረክ ማገኛትን ምናምን አጠራቅሜ ነው እዛ የሚሄደው እንግዲህ እና ምን አግኝተሃል አልከው? ምንም ያገኘሁት ነገር የለም። ላስት ይር ላይ ግን ምናልባት በሚስጥር ያዙ ተብለን ነበረ፣ ግን ጊዜው ስለቆየ ዝም ብዬ ኦፊሻል ላውጣው። ጉባኤ ላይ እንደዚህ አንድ የዞን ጉባኤ ነበረ ቴፒ ላይ ሙዚቃ አዋሸካ ዞን ጉባኤ ላይ ሙዚቃ አቀረብንና በተለይ የኔቺ አምቦኔ ሸካን የሸኮውን ትነካለች የመጀንግሩን ሁሉንም በቃ አዋዳ አንተ ምትናት ካቦ ድረስ ይሄዳል፣ ሜቲን ይገልጻል፣ ሚዛንን ሁሉንም ይነካካልና ደስ ብሏቸው በጣም ተወያዩና ካቢኔው የመኖሪያ ቤት ቴፒ ሲሄድ አልጋ ይዤ ነው ማድረውና አንዳንዴ ጓደኞቼን ይዤ ማልመጣበት ቴፒ ድረስ መጥቼ አልጋ ይዤ እነሱን ምን ብዬ ነው ማሳድ ቤቱ ሰደን እንጂ ቢሉኝ ቤት የለኝም ማለት ቴፒ ላይ በጣም ከባድ ነውና ያን ተወልደህ ባደክበት ሀገርና ያንንም እነሱ ከግምት አስገብተው ይመስለኛል የመኖሪያ ቤት ቦታ ቃል ገብተውልኝ ነበር፣ ለኔ ብቻ ሳይሆን ለባልደረቦቼም ጭምር። ግን እስካሁን ድረስ ተፈጻሚነት የለውም። እውነት ለመናገር እጄም ላይ የገባ ነገር የለም። በእርግጥ አመራሩ እዛ አካባቢ ቴፒ ላይ በነበረው የሰላም እጦትም ትንሽ ቢዚ ናቸው። ስትሄድም ያው ፍቅራቸው እንዳለ ቢሆንም ነገሮች ወደ ተግባር አልገቡም። ሲሄድ አክብረውኝ ነው፣ በፍቅር ነው የሚቀበሉኝ። ያንን ነገር ያለው ግን እንዳልኩ መሬት ላይ ወርዶ ተግባራዊ የሆነ ነገር የለም። ያ ነገር ተግባራዊ ቢሆን ለኔ ደስ ይለኛል እውነት ለመናገር። ምክንያቱም ወደዚህ አካባቢ የመሰብሰቡ ነገር ካለ ስቱዲዮም የመክፈቱ ምናም ካለ ግዴታ ቤት ሊኖር ይገባል። ቦታ ገዝቼ አሁን ቤት ልስራ ምናምን እንደዚህ ላድርግ ብል በእኔ አቅም እንደምታውቀው ቅድም እንደነገርኩ ነው። ያን ነገር ተፈጻሚ ቢያደርጉልኝ እውነት ለመናገር ደስ ይለኛል። ሁለተኛ እዚሁ ጋር አያይዤ የምልህ ነገር ቲክታክ ላይ ሁሉም ኢትዮጵያ ውስጥ እንደምታየው ሁሉም የራሱን አካባቢ ፕሮሞት በማድረግ ላይ ነው ያለው። ፉክክር ውስጥ ናቸው ያሉት። ፖዚቲቭሊ በመቅናት ሌላው የራሱን እንትን ሲል ደስ በሚል ሁኔታ ሁሉም ደግሞ የራሱን በማስተዋወቅ ላይ ነው ያለና የኔ ቻውን ፍቅር ከሀገር ልጅ ይሰምራል ከምትለው ቦታ ጀምሮ ቆርጠው ሁሉ ሰው ሲለቃ ያለው። በዚህ መካከል ለኔ የሚደረግልኝ ኢንቦክስ ማአት ልነግርህ አልችልም። ይህንን ዘፈን ድጋሜ አሁን ባለው ቴክኖሎጂ አሁን ባለ ዕውቀት አብስለ እስኪ በደንብ አካባቢያችንን ቀረጻውም ምን ያክል እንዳደገ የካሜራው ቴክኖሎጂ የኤዲቲንጉ ቴክኖሎጂ በጣም አድጓል። አሁን ባለው ቴክኖሎጂ ስራው የሚል ከፍተኛ ጥያቄ ይመጣል ወደኔ። ኢንቦክሴን ባሳይ ሜሴንጀር ላይ ቲክታክ ኢንቦክስ ይደረግልኛል እና የመስራት ሐሳቡ መጥቶልኝ የኛን አካባቢ አመራሮች ከዞን አስተዳደር ጀምሮ የማውራት እንዲሁም
የክልሉ መንግስት ኮሚኒኬሽን አቶ የሸዋስ አለሙን በሐሳብ ደረጃ አውርቼዋለሁኝ። በጣም ፈቃደኛ ናቸው። ከጎንህ ነን እናግዛለን ብለውኛል። እንዳልኩ ግን ወደ ተግባሩ አልገባም። ኦዲዮ እጄ ላይ ነው። ድምጽ የመጨረስ ጉዳይ የቅንብሩ ጉዳይ እጄ ላይ ስለሆነ ችግር የለውም። ወደ ቪዲዮ ስመጣ ግን ፕሮዳክሽን ላይ ያለውን ነገር የምታውቁት ነው። ሁላችሁም ባለሙያ ናችሁ። ከባድ ነው። አካባቢን ስታስተዋውቅ ዝም ብለህ በካሜራ ብቻ ሹት አትወስድም። ድሮን ታመጣለህ ኪራይ። ምክንያቱም ከላይ ደኑን ማሳየት ትፈልጋለህ፣ ወንዝ ፏፏቴዎቹን ማሳየት ትፈልጋለህ። የድሮን ኦፕሬተር ባለሙያ ይዘህ ስትመጣ ለባለሙያው ትከፍላለህ። ድሮን በቀን ነው የምትከፍለው፣ ለተጓዝክበት ትከፍላለህ። ያ ሁሉ ነገር በራሴ አቅም ብቻ ማድረገው ነገር አይደለም። ቃል ገብተውልኛል። እስካሁን ፕሮፖዛል ጽፌ ስፖንሰር ጠይቄ አላውቅም። ሙዚቃው መልእክቱም አቅሙም ከባድ ስለሆነ ቢሰራበት ግን አሁን እነሱም ከነሱ ነው የመጣው ይሄ ጥያቄና ከህዝቡም የመጣ ነገር ስለሆነ በሐሳብ ደረጃ ይሄንን ነገር አስቤያለሁ። እግረ መንገድ ልንገርህ ብዬ ነው። እንግዲህ በጣም ደስ ይላል። ይሄ አንደኛ ምናልባት እኛ ይሄን ጥያቄ የምንጠይቀው ክቡራን ተመልካቾችን በደንብ መረጃ እንዲኖራቸው ልጆቻችን መደገፍ የሚጀምረው ከኛ ነው። ሌላ ሰው የማታውቀው ሰው መጥቶ አይደግፍምና ብናበረታታ ከዚህ የተሻለ ስራ እንዲሰሩ አቅም እንሆናቸዋለን ለማለት ያክል ነው ይህንንም ጥያቄ ያቀረብነው። በእርግጠኛነት ደግሞ ከዚህ ፕሮግራም በኋላ ጥሩ ምላሽ ታገኛለህ የሚልም ተስፋ አለኝ። ሌላው ምናልባት ወንድዬ ካነሳን አይቀር እንደ ክልል ስናያችሁ በዚህ የሙዚቃ ዘርፍ ላይ ያላችሁ ባለሙያዎች ብዙ ናቸው። በትንሹ እንኳን ብንሄድ ከነቸውሲ ጋር ያላችሁን አቃለው ምን ያህል ደመላሽ ሚዛን አለ፣ ፍቃዱ አለ፣ ዛሃ አለ፣ ሚዛን ላይ ወስናችሁ አጥናፊ አለ፣ እነ ቡዛየው አሉ፣ ዮሐንስ አለ። እነዚህ ሌሎች አሁን እኔ ብዙ ማላቃቸው ደብሮ አካባቢ ላይ አሉ የኮንታ ልጆች አሉ። ራሱ ድምጻዊ ወንዴ ኮንታም አለና እነዚህ ጋር ሰብሰብ ብላችሁ እንደው ህብረት ፈጥሮ ይህንን የሙዚቃውን በተለይ እንደ ክልል የሚያለውን አቅም ከመጠቀም አንፃር ምንድነው አልተነጋገራችሁም? አልጀመራችሁ? እዚህ ጋር እውነት ነው። ልክ ነህ። ትክክለኛ ጥያቄ ነው። ክፍተት አለ እንዳልኩ ተሰባስቦ እንዴት ነው ምን እንስራ የሚና እንደዛ አይነት ሚል ክፍተት አለ። እንደዛ እንሰባሰባለን ብለን እናውቃለን እኮ ግን ወደ ተግባር አልተገባም እንጂ ተሰባስበን እንደዚህ አይነት ህብረት ቢኖረን የሆነ ቤትም እኮ የሆነ መንግስት ቤትም ሄደ የሆነ ነገር ለመጠየቅ ብቻን ከምትሄድ አብረህ ብትሄድ ይቀላል። ሙዚቃም ሲሰራ የአንድ ሰው ስራ አይደለም። ሙዚቃ ሲሰራ ለምሳሌ እኔ ዮሐንስ ያገሬ ልጅ ነው፣ ምትኮ ያገሬ ያካባቢ ልጅ ነው፣ ምን ያህል ያካባቢ ልጅ ነው። እያንዳንዱ ስራ ውስጥ ብዙ ኮንትሪቢዩት አድርጌ ያውቃለሁ ከጀርባ። ለምሳሌ ምትኩ መጀንግርኛውን በሚሰራ ሰዓት ላይ ዜማ አብሮ እስከማግ ለምሳሌ እዛ ላይ ወይ ተበንቶ እንደንኮ ሚለው ላይ ዮ ዮ ዮ ዮ ዮ ዮ ሚሉት ሐሳቦቹ ጀምሮ የዜማዎቹ ድምጽ ቮካል እስከመግባት ድረስ የኔ ድምጾች ናቸው ከጀርባ ያሉት ኢቭን ማለት ነው። ከዛ ውጪ አሁን ከፍኛው ኢንዴኔ የሚለውን ስራ ሲሰራ ኢንዴኔ ትዝ ይለኛል። ቤንጃሚን አማራ ይባላል የኔ ጓደኛ። ሳምፕሉን መጀመሪያ ሳምፕል ያደረግነው እዛ ጋር ነው እና እሱ ምናምን የምትለውን ዜማ ሲያመጣ ከጀርባ ያለውን እንደገና መጣው አንቺን ብዬ ነው እኔ ዝም ብዬ አፌ ላይ የመጣውን ነገር ዜማ ሳምፕሉ ላይ የኔ ድምጽ ነው ስቲል ተቀርቶ እዛ ያለውና እንደገና መጣው አንቺን ብዬ ምናምን ይሄ ዜማውን ስትለው መጀመሪያ ዋናውን አይደለም የምትለው አፍ ላይ መጣውን ቃል ነው የምትለውና እያልኩኝ ግባው ይሄ ነገር ያምራል ምናምን ተብሎ እሱን እኔ ከባክ ቮካል ከጀርባ ያንን ገብቼ እንደ ኮረስ ገብቼ የኔ ዜማ ሐሳብ ነው ያምልልህ። ምንድነው ዜማ ስንሰራ የሆነ ነገር ስንሰራ መተባበሩ አለ። ግጥም ጽፍ ታማከራለህ። ይሄን ነገር እንዴት ላድርግ? ምን ያህል ቤንችኛውን ሲሰራ ከቤንችኛው ጀርባ ድምጽ የሚሰሙልህ አሁን ቤንቾስ ምናምን የሚሉ የሴት ድምጽ ሰማለህ፣ ሚሚ ናት። ሌላውን ድምጽ ሰማለህ፣ ዮሐንስ ነው ከጀርባ ያሉት። መድረክ ስንገናኝ መድረክ አንድ የሚያደርገን መድረክ ስንጠራ እኔ ኪቦርድ ላይ ሲሆን ሲጫወት ምን ያህል የሚዘፍን ከሆነ አንዱ ከጀርባ ይቀበላል፣ ያጅባል። እንደዚህ የህብረት ስራ ነው ሙዚቃ። ብቻህን የምትሰራው ነገር አይደለም። እንደ ማህበር ግን ተደራጅቶ እንደ መንግስት እውቅና ወስዶ ምናምን በእንደዛ መልኩ አልመጣንም እንጂ ስራ ላይ ግን መገናኘቱ አለ ለለ ነው። ዞሮ እንዳልከው ግን አሁን ህብረቱ ያስፈልገናል። እውነት ለመናገር ህብረቱ ያስፈልገናል።
የሆነ ሰው መብታችን የሆነ ነገር ቢጣስ በህብረት ሆነ ብትሄድ መብት ማስከበር ትችላለህ በተናጠል ከመጠየቅ። እዚህ የክልል ልጆች ነን እንደ ክልል አስተዋጽኦ እያደረግን ነው። እንደዚህ አይነት ነገር ይገባናል ለማለት እኔ ብቻዬን ከመሄድ ሰብሰብ ብለን ብንሄድ። ድሮ እኮ አዲስ አበባ ላይ ትዝ ይለኛል የብሔራዊ ቲያትር አባላት ተብሎ በዚህ በለቡ በኃይሌ ጋርመንት አካባቢ መደዳ ለአርቲስቶች መንደር ተሰጥቷቸዋል ቤት እንዲሰሩበት ገብቷል። ያ እንደ ብሔራዊ ቲያትር በርከት ብለው ሄደው ስለጠየቁ ነው። በርከት ብለን ሄደን አሁንም እኛ ቦንጋ ላይ እንደዚህ ማድረግ እንፈልጋለን፣ ቴፒ ላይ እንደዚህ ማድረግ እንፈልጋለን፣ ተርጫ ላይ እንደዚህ ማድረግ እንፈልጋለን፣ ወይም ሚዛን ላይ እንደዚህ ማድረግ እንፈልጋለን ብንል ተቀባይነት ይኖረናል። ስለዚህ መሰባሰቡን እንደኔ በግል እፈልገዋለሁ። ብዙዎቹም ይፈልጉታል። ወሰናቸው ጋር ከዚህ በፊት አውርተን እናውቃለን። ስቱዲዮ ድረስ መጥቶ አብሮ ስለመስራትም እንደዚሁ ምን ያህልም ጋር አውርተናል፣ ፍቃዱም ጋር አውርተናልና ያው ከውጪ ሰው እንደ የሌለ ቢመስልም በሐሳብ ደረጃ እኛ ጋር አለ ለለነው። ስለዚህ ፕራክቲካል ማድረጉ ነው የቀረው። ምናልባት ደግሞ እንግዲህ በሚቀጥለው አመት ይሄ ነገር የሆነ ደረጃ ላይ ደርሶ እናያለን የሚል ተስፋ አለኝ። ቅድም ካነሳናቸው ሐሳቦች መካከል ደግሞ እኛ አካባቢ ላይ ተኮለ አሁን ሙዚቃን በግል የሚያስተምሩ የሙዚቃ መሳሪያን በግል የሚያስተምሩ አካል አቃለው እዚህ ከፋ ለምሳሌ ከፋ ላይ አቶ ጥላሁን የሚባሉ በክል ተነሳሽነት ልጆችን ሲያስተምሩ ብዙ ደረጃ የሚያደርሷቸው ልጆች እንዳሉ አቃሉና ይሄ ራሱ አንድ ጥረት ነው ብዬ አስባለሁና ከሙዚቃው ጎን ለጎን የሙዚቃ መሳሪያ ተጫዋች ማውጣቱንስ እንደው ኃላፊነት መውሰድስ ያለበት ማን ነው ትላለህ? አዎ እንግዲህ እኛም ኃላፊነት አለብን። አሁን ኦሬዲ ታላቅ ስትሆን ታናሽን የማገዝ ግዴታ አለብን። ምንም ነገር ደግሞ ስትጀምር ቅድም እንዳልኩ ከቤት ነው ማጽዳት ስትጀምር መጀመሪያ ቤትህን ነው የምታጸዳው። መርዳት ስትጀምር መጀመሪያ ቤት ውስጥ ነው ቤተሰቦችን ከረዳ በኋላ ነው ለጎረቤት የምትተርፈው። እኛ ግን ቀድመን ወደ ጎረቤት ሄድንና ዞሮ ምን ልልህ ነው አሁን እዚህ ጋር ያለውን ነገር ከታች የሚመጡ ልጆች አሉ። አሁን እዚህ ሀገር ያየሁት አንድ ያብስራ የሚባል ይድነቃቸው የሚባል ሁለት ልጆች ኪቦርድ ሲሞክሩ አይቻለሁ። ጎበዞች ናቸው እና ከታች የሚመጡ ልጆችን እኛ የማብቃት አሁን ጋሽ ጥሌ በጣም ጎበዝ ሰው ነው። እዚህ ብቻ አይደለም ሚዛን ተፈሪ በነበረ ሰዓት ላይ በርካታ ልጆችን ሙዚቃ ሲያስተምር አይቻለሁ በአካል እጄ። እዚህም ዛሬ ራሱ አሁን እናንተ ከመገናኘታችን በፊት አዳራሽ እጄ አግኝቻቸዋለሁ። ሁሉንም አባላት ጎበዝ ነው። ብዙ ልጆችን እያስተማረ ነው። ቤዚስት፣ ሊድ ጊታር፣ በቃ ድራም የሁሉንም መሳሪያ የሚያስተምር ሰው ነው እና እኔም ከኔ ደግሞ የሚጠበቅብኝ ምንድነው አሬንጅመንት ላይ የሶፍትዌር ዕውቀቱ አለኝ። ያንን አሁን ያልኩ ልጆች አሉ እነሱ ላይ የተወሰነ ነገር ከዚህ በፊት እንደውም በዚህ አጋጣሚ አቶ ጥላሁን መንገሻ ይሳኮር ሆቴል ማመስገን ፈልጋለሁ። በራሱ ወጪ እቃ ገዝቶ ኪቦርድ ገዝቶ እኛ እንድንሰባሰብ እኔን ከአዲስ አበባ ጠርቶ ቻውሲን ከዚህ በፊት ጠርቶ ወሰናቸውን ጠርቶ እዚህ ደግሞ ኤልያስ የሚባል ጎበዝ ድምጻዊ ያለ እሱም እንደዚሁ ሞር እንደውም አቶ አንተነህ የኮሌጁ ዲን በጣም ሰፖርት ሲያደርገው ማይቻለው እንደው እሱንም ላመስግነው በጣም ጎበዝ ሰው ነው በጣም እና መሳሪያ እንዲለማመዱ ፈቅዶ አንተነህም እዛ የኮሌጁን ፈቅዶላቸው ጥላሁንም በግል ንብረቱ በግል ገንዘቡ የገዛውን ኤሌክትሮኒክስ መሳሪያ ምን ያክል ውድ እንደሆነ እናውቃለን። አንድ እሱ የገዛው ኪቦርድ አንዱ ኪቦርድ ከ260,000 ብር ያላነሰ ዋጋ ያለው ነው። እንዲለማመዱ ፈቅዶ እኔም መጥቼ ተሞክሮውን አካፈል ብሎኝ የደርሶ መልስ ወጪን ሸፍኖ ያን ያክል እንትን ባይል በቃ እሺ ችግር የለውም ደስ ብሎኝ እመጣለሁ ብዬ የምችለውን ነገር ለአንድ ሳምንትም ከዚህ በፊት መጥቻ ቃለው ለሁለት ለሶስት ቀንም መጥቻ ቃለውና ተተኪ የማፍራቱን ነገር እንዳልከው አለ ይሄንበት ነው በተወሰነ መልኩ ይሄንበት ነው እንዳልኩ አንድ ባለሙያ ከአዲስ አበባ ስታመጣ ወይ ምን ይስመጣ እዚህ ጋር ያለውን ነገር ሸፍኖ ማቆየት በራሱ ትልቅ ነገር ነው እና ጥላሁን በዚህ በኩል እኔ በጣም በቃ ሞራሉን በጣም ነው ወድለታለሁ። በጣም ሁሌም ነው የምናመሰግነው። በተለይ ስለ ሙዚቀኞች ሲነሳ ጥላሁን እያደረገ ያለው ኮንትሪቢዩሽን ቀላል ነው የሚባል አይደለም። ለዚህም እኛም በዚህ አጋጣሚ በተመልካቾችም ስም ጥላሁን መንገሻ ወይም ደግሞ የይሳኮር ሆቴል ባለቤትን ለሙዚቃው ዓለም ታዳጊዎች እንዲወጡ እያደረገ ያለው ነገር በዚህ አጋጣሚ እኛም ሳናመሰግን አናልፈም። እንግዲህ በደረቁም አናርገው እንደው አንድ ዜማ ደግሞ ጣል ብታረግልኝ። አንድ ዜማ እንግዲህ ያው መጀመሪያ ሰው ራሱን ይወዳል። ያው ራሱን መውደድ ተፈጥሯዊ ስሜት ነው። በርግጥ የአንድ ስራ ልጨምርልሽ። የልብ እንዳወቀ እንደሰማ ሐሳቤ ከሐሳብሽ የሚስማማ እስካለሽ በምድር እስትንፋሴ ሁሌም የምወድሽ እንደ ነፍሴ ኦ
የራሴ ነሽ የራሴ ኦ የራሴ የራሴ ነሽ የራሴ የመጨረሻዬ ብዬ ያነገዝኩሽ በልቤ ላይ አዛዥ ሆኖ ፍቅርሽ በኔ ያደረገኝ ሌላ እንዳላይ እያለ የሚቀጥል አንድ ቆንጆ ዘፈን አለኝ። እናንተ ከስቱዲዮ እንድትጋብዙት ነው ያቃረጥኩት። ቆንጆ ክሊፕ ነው። በዚህ አጋጣሚ አንድ ነገር ትዝ ብሎኛል እንትን ልበል። ቆንጆ ክሊፕ ነው ይሄ። ክሊፑን ማን ሰራልህ ብትለኝ ጌትሽ መስፍን ጌሪ ይባላል። የኔን ብቻ አይደለም የሚገርም የምትኩ በቀለን ኖኔን ሻፍ ኖኔ የሚለውን ሌሎቹንም እዛ አዲስ አበባ አሁን ሩንጋራ ሚል የሰራው ስራ አለ። ለየት ያለ ሙዚቃ ነው። ኩምኩሜን ኦሮምኛውን እሱን ይሰራልኝ። እዚህ አካባቢ የበርካቶችን የኔን እንዲሁም የፍቃዱ ዛሃን አሁን አዲስ የሚወጣ ጭላጭቴ የተሰኘ ኦዲዮ ቀድሞ ተደምጧል። ክሊፑን አሁን እኔ ነኝ ያገናኘኋቸው። ሰው እስቲ ጥሩ ሰው ስጠኝ ሲለኝ ባህሪውን በጣም ስለምወድለት ታዛዥ ነው፣ አይሰለችህም እና በጣም በዚህ አጋጣሚ ላመስግነው። ጌትሽ መስፍን ጌሪ እጅግ በጣም ነው የምወድህ፣ በጣም ነው የማከብር ወንድሜ፣ ላመስግነውና ይሄንንም ክሊፕ አሁን ያልኩህን መስሎሽ ነው ይሰኛል። ዩቲዩብ ቻናል አሁን የኔ ቻናል ላይ ገብተው ማግኘት ይችላሉ። እሱን ይሰራልኝ። ኦሮምኛውንም በተጨማሪ ኩምኩም የተሰኘውን ዘፈን እሱን ይሰራልኝ። ችግር ግን እናመሰግናለን። ፕሮግራማችን እያገባደድን ነው። ከመውጣታችን በፊት ግን አንድ ሁለት ጥያቄዎች ልጠይቅ እፈልጋለሁ። የመጀመሪያው እንግዲህ ሙዚቃው ዓለም ላይ ያለ ሰው በተለይ በዓላትን ቤት አሳልፍም። ያው የሚዲያ ላይ ያለና የሙዚቃው ዓለም ላይ ያለ በተለይ አርት ላይ ያለ ሰው በአጠቃላይ በዓላትን ቤት አሳልፍም ከቤተሰብ ጋር ደግሞ ትንሽ ከበድ ያደርጋልና በዚህ አጋጣሚ ደግሞ በሙዚቃው ዓለም ላይ ባለቤት ካንተ ጋር የነበራት ድጋፍ ባለቤቴ ሲጀመር ያው ብዙ ዘፈኖቼ ቅድም ሙሽራ የሚለው ላይ አንቺ ሀገሬ ቆንጆ እየነ የተነሳኝ ካስታወስክ እንዲሁም ያኛው ዘፈን የመጀመሪያ አምቦኔ ሸካ ላይ ፍቅር ከሀገር ልጅ ይሰምራል የሚላል እና የሀገሬ ልጅ ነች ባለቤቴ ቴፒ ልጅ ነች ሰሚራ ግርማ ትባላለች። በጣም ነው የምትረዳኝ በጣም ነው የምትረዳኝ። መረዳት ስለ በደንብ ለምሳሌ አሁን ክፍለ ሀገር ወጥቼ ነው ሳምንትም ወር ድረስ ቆይቼ ልመለስ እችላለሁ። አዲስ አበባ ሆኜ ስቱዲዮ 2-3 ቀን እዛው ላድር እችላለሁ ወደ ቤት ሳልመጣ። በቃ አንዳንድ ጊዜ ልጄ ሲናፍቀኝ ወይ በቃ ገብቼ ቤቱ በቤት ጥሩ ጊዜ አሳልፈን ተመልሼ ደግሞ ወደ ስቱዲዮ ሄዳለሁ እና ስቱዲዮ ሆኜ በቃ ሰላም መሆኔን ወይ ምናምን ነው እንጂ እንደዚህ ምንም ነገር በቃ ጊዜ ትሰጠኛለች። ኢቭን አንዳንድ ጊዜ እሷ ቋሚ የመንግስት ሰራተኛ ነች። ትምህርት ሚኒስቴር ውስጥ ነው የምትሰራ። ማስተርሷን ከያዘች በኋላ እንደውም ያለችበት ቦታ ትንሽ ጥሩ ቦታ ነው አሁን። በሳንቲም ሰፖርት ታደርገኛለች። ኦሮምኛ ክሊፑን ስሰራ ግማሹን ወጪ እሷ ነች የሸፈነችው። ያው በየቪዲዮዎቼ ላይ ምስጋና መጀመሪያ ላይ የሚጻፈው እሷ ነው። ምክንያቱም እንግዲህ እና በጣም ነው የምትረዳኝ። በዓላት ቢኖር ስራ ከሌለኝ አንዳንዴ በዓል ቤት አሳልፋለሁ። ስራ ኖሮኝ ወይም ወደ ስቱዲዮ መውጣ ከሆነ ወይ ደግሞ ወደ መድረክ ስራዎች ካሉኝ በቃ አምና ተቀብላን በደስታ ያውም ደስ እያላት ማለት ነው እና እኔም ደግሞ ቤት ውስጥ ያለኝ ነገር በጣም ጥሩ ነገር ነው። ፋሚሊን በጣም ነው የምወደው። ታዛዥ ነኝ። ለምሳሌ እሷ ውጭ ጋር ልብስ እያጠበች ከሆነ እኔ ቤት ውስጥ ኩክ አደርጋለሁ። እጄ ስጋ ገዝቼ አምጥቼ ከልጄ ጎበዝ ነኝ። ትንሽ ችግሬ ምንድነው እኔና እሷ የምንጣላው መኝታ ማንጠፍ አልወድም። የብዙ ወንዶች ችግር ነው ደግሞ እና መኝታ ማንጠፍ አልወድም። ከዛ ሌላ ግን አንዳንዴ ስቱዲዮ አድሬ ጠዋት ላይ የሆነ የሚገዛዛ አትክልት የሚሆን ስጋም ከስጋ ገዝቼ እነሱ እንደተኙ መጥቼ በር ከፍቼ ገብቼ እንደተኙ ምናምን በቃ ኩክ አድርጌ ቁርስ ደርሷል ተነሱ ምናምን እየቀስቅሼ እንትን ላለውና ያ ነገር ደግሞ ደስ ይላታል። ለሷም ከልጄም ጋር ያለን ግንኙነት እጅግ በጣም ቅርብ ነው። እጅግ በጣም ልጄ በጣም ነው ለኔ ያለው ነገር ይለያል እና እንግዲህ ሰላማዊ ነው ልል ነው ዞር በጣም ደስ ይላል። ምክንያቱም የሚረዳ ትዳር ካለ በስራ ስኬታማ የመሆን እድል በጣም ሰፊ ነው። በዚህ አጋጣሚ ባለቤት ሰሚራ ግርማንም እጅግ አድርገን እናመሰግናለን። በነገራችን ላይ ሰሚራ ግርማ እንግዲህ የአንድ ክፍል ተማሪዎችን አውቃታለሁ። በጣም አመሰግናታለሁ። ትሁት ልጅ ናት። በተለይ ሙዚቃውን እንድትገፋ ለምታደርገውም ድጋፍ ልባዊ ምስጋና ልናቀርብ እንወዳለን። እንግዲህ ሌላ ወንድዬ ብዙ ጊዜ ችግሮችን ማንሳት አልወድም። ከችግር በላይ ያለን ጥሩ ነገርን መስራት ጥሩ ነውና እስካሁን ላሳለፍከው ውጣ ውረድም እስካሁን ለነበረ አጠቃላይ ስራ ከጎኒ ናቸው የምትላቸውን ሰዎች በመጨረሻም እንድታመሰግን ልጋብዝና ከዛ አንድ ሙዚቃ ሰጥተን እንወጣለን። መጨረሻ ላይ ማመስገን ወይ ማለት የምፈልገው ልልህ ይችል ነበር። ከአዲስ አበባ ሚሊኒየም ላይ ነው እኔ ጠቅልዬ ወደ ለስራ በቃ ቡና ትክል ልማት እንደዚህ
ኪቦርዲስት ይፈልጋል ስለዚህ መምጣት አለበት ብለው ጓደኞቼ እንትን ብለውኝ ቡና ተክል እዛ የገባሁኝና ቡና ተክል ለኔ ቴፒ ቡና ልማት አሁን ቴፒ ግሪን ኮፊ ተብሎ ነው ስያሜ ያለው ትምህርት ቤቴ ነው እዛ ሄደን ፐርፎርም እናደርጋለን ሰራተኛውን እናዝናናለን ከፍኛ ሲሉ ከፍኛ ሸክኛ ቤንችኛ እናዝናናቸዋለን ግን ለኔ ትምህርትም እየተማርኩ ነበር ስራ እየሰራሁ ብቻ አይደለም ደሞዝ እየተከፈለኝ ቤት እዛው ተሰጥቶኝ ነው የኖርኩት እዛ 5 አመት በላይ ሰርቻለሁ ሶ ቡና ተክል ከታች ጀምሮ እስከ ላይ ያሉ ሰራተኞችን ማመስገን ፈልጋለሁ ከስራ እስኪያል ጀምሮ አቶ ጌታቸው አቶ ጥላሁን ገብረስላሴ አስተዳደር ላይ ናወል ከድር ሁሉንም ማመስገን ፈልጋለሁ ከዛ ሌላ ደግሞ ማመስገን የምፈልገው ሰው አቶ በፍቃዱ ነገው ይባላሉ በጣም የሚገርም ታሪክ ነው ምነግርህ አንድ ጊዜ እኔና ምን ያህል በቆንዝ አለ ሄደን ሲሞቀን ከሰዓት በኋላ ሄደን እንዋኛለን እና ቴፒያ በፌስታል የሆነ ካልሲ ምናምን እዛው ታለቀልቃለን እንደዚህ ዘን እየሄድን ጠሩኝ መድኃኒት ቤት አላቸው ከቡና ተክሉ እንደዚህ ሞጫ ጫፍ ላይ ናቸው ጠሩኝ እስኪ ወንዴና ምናምን አሉኝ ከልጅነት ያቁኛል በእርግጥ ባለፈው አዳራሽ ላይ የከተማ ሰው ተሰብስቦ ዘፈን ስታቀርባየው አሉ አዎ ጋሼ ጎበዝ ነህ እኮ ግን ለምንድነው የሆነ ነገር ማትሰራው አሉኝ ከዛ ሰራለው ጋሼ ያው እንግዲህ የኔን ኑሮ ያቁታል ብዙም ያው ገንዘብ ያስፈልጋል እንደዚህ አሁን ስንት ብር ያስፈልጋል አሉ 15000 ብር ያስፈልገኛል አልኩ እዛው ነው ቼክ ጽፎ ያኔ 15000 ብዙ ብር ነው አይዛኔ ገብቷል እዛው ነው ቼክ ጽፎ ይሰጡኝ እና አቶ በፍቃዱ ነገው ይባላሉ የቅዱስ ሚካኤል ክሊኒክ ባለቤት ናቸው እሳቸውን እጅግ አድርጌ ማመስገን ፈልጋለሁ ሌሎች እንግዲህ በርካታ ጓደኞች አሉኝ እነ ካሳቸው ምትኩ እነ ተረፈላ ከማርያም ነጉ ሻረፋይ ነኝ ሁሌ ስራ ሰራ ከጎኔ የሚሆኑ ከቤተሰቦቼ ቀጥሎ ማለት ነው እና ሁሉንም ስም በዝርዝር አዲስ አበባም ያሉ አቀናባሪዎች ብዙ በርካታ ስለሆኑ ብዙ ነው የሚሆንብኝ እነዚህ አሁን የጠራኋቸው ብቻ እጅግ አድርጌ ማመስገን ፈልጋለሁ እግዚአብሔር ያክብርልኝ ሁሌም ከጎኔ ስለምትሆኑ በጣም ነው የምወዳችሁ በጣም ነው ማከብራችሁ ክብራን ተመልካቾች እንዲያያልን እንግዲህ እንግዳችን በቅዳሜ እንግዳ ሰዓት ከወንዴ ጫኔ ጋር የነበረን ጨዋታ ይህንን መስሎ እንግዲህ ጊዜ ገድቦን እዚህ ጋር ለማቆም ተገደናል በሌላ ጊዜ በሌላ ስራ ደግሞ ሲመጣ ወንዴን ስቱዲዮ የምንጋብዝ ነው የሚሆነው ወንዴም ጥሪያችን አክብረ ስቱዲያችን ድረስ እኛ ያለንበት ድረስ መጥተህ ይህንን ቀርጻ እንድናደርግ ፈቃደኛ ስለሆንክ በክፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ ክብራን ተመልካቾች እንግዲህ ይህንን ቀርጻ በነገራችን ላይ ያደረግን የምንገኘው በከፋ ልማት እንግዳ ማረፊያ ግቢ ውስጥ ነው የከፋ ልማት ማህበር ወይም በተለምዶ አጠራሩ ገስት ሃውስ እንገኛለን አሁን ደግሞ የምንገኘው የሰርግ ሰሞን እንደመሆኑ መጠን ጋብቻችሁን ለምትፈጽሙ ሰዎች ይህ ቦታ ከምን ጊዜውም በላይ በተሻለ ውበት እናንተን ይጠብቃል እንዲሁም ደግሞ ከተለያየ ስፍራ ሆናችሁ እንግዳ ሆናችሁ ለምትመጡ ደግሞ ምቹ ማረፊያ ተዘጋጅቷል የፈለጋችሁትን መስተንግዶ ማድረግ ትችላላችሁ ልደት እንዲሁም አንቨርሰሪ ማክበር ለምትፈልጉም ግቢው ከምን ጊዜውም በተሻለ እናንተን ይጠብቃል ስለዚህ የልማት ማህበሩንም በዚህ አጋጣሚ እጅግ አድርገን እናመሰግናለን ፕሮግራሙን ፍሬው ማሞ እንዲሁም ደግሞ ሰላምነ ባህሪ በካሜራው በኩል በጣም የተዋጣለት እንዲሆን ጥረት አድርገዋል ማርሽ ሴፉ ደግሞ ያስተባበረን እንዲህ እንድናረግ ምክር እየሰጠን ከኛ ጋር ቆይታ አድርጓል ፍጹም ተሾም አስተናገርኳችሁ ሳምንት በሌላ እንግዳ በሌላ ዝግጅት እስክንገናኝ ሳምንቱ ያማረ እንዲሆን መልካሙን ተመኘው ሰላም ወንድዬ ግን መውጫ ዜማ እንድትጋብዝን ጠይቃለሁ ጥላቻና ንቀት ቀርቶ ይሁና ፍቅር ሞልቶ ይሁና ሰላም ይሁን መተሳሰብ መከባበር ይሁና መነጋገር ይሁና ሰላም ይሁን የበደለን ይቅር ብሎ ይሁና ቂምን ጥሎ ይሁና ሰላም ይሁን ልዩነት ሁሉ ይቅርና ይሁና አንድ እንሁን እንደገና ተራራው ያለ ደኑ ወንዙም ያለ ሸለቆ ሜዳውም ያለ ኮረብታ ውበቱ ላይ ታይደምቆ ማንም ብቻውን ምንም ላይ ፈይድ እኔ ማለት ይቅርና ለኛ ያለነው እኛው ነን እስኪ አንድ እንሁን እንደገና ዲጎቱ ነቤ ዲጎቱ ነቤ ዲጎቱ ነቤ ሾቡሊ ዲጎቱ ነቤ አሾቡሊ ዲጎቱ ነቤ ሰላም ይሁና ፍቅር ይስፈና ሰላም ይሁና ሀገር ሁሉ ሰላም ይሁና ሰው ሁሉ ሰላም ይሁና